ባሰብከው መንገድ ሕይወት አልሄድልህ ብላለች። ወዳጅ ያልከው ቀርቶሃል። የደከምክለት ቤት በአንድ ጀንበር ፈርሷል። ዛሬ የምነግርህ የታላቁ ተስፋዬ ታሪክ አይደለም፣ ያንተ የሕይወት ምስጢር እንጂ። በዙሪያ ያሉ ሰዎች ሁሉ ወዳጆች ይመስሉሃል ወይስ በበግ ልምድ የተሸሸጉ ቀበሮዎች? ይህን ቪዲዮ ሳታይ ዛሬ እንዳትተኛ፣ ምክንያቱም ዛሬ የምትሰማው እውነት የነገ ማንነትህን ይወስናል። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ቀበሮ በአካባቢው አለ የተሰኘውን አዲስና ስሜት ቀስቃሽ ተከታታይ ታሪክ እንጀምራለን። ዛሬ የምነግራችሁ ታሪክ ስለ አንድ ወጣት ነው። ስሙ ተስፋዬ ይባላል። ተስፋዬ እንደ ስሙ ተስፋው ትልቅ ነበር። በአንድ ወቅት ካጋጠመው መራራ ክህደት በኋላ እንዴት ወደ አዲስ የአመለካከትና የስኬት መንገድ እንደተሸጋገረ እናያለን። ይህ ታሪክ ስለ ተነሳሽነት ብቻ አይደለም፣ ስለ ግል እድገትና የራስ መተማመንን ጭምር እንጂ። ለሕይወት የሚሆን ጠቃሚ የሕይወት ምክር የምትፈልግ ከሆነ ይህ ጉዞ ላንተ ነው። ትዕይንት 1: የወደቀው ግንብ። ተስፋዬ በአንድ ወቅት የራሱ ንግድ ነበረው። ቤተሰቡንና ጓደኞቹን ይረዳ ነበር። ለሁሉም ሰው ልቡ ክፍት ነበር። ሰው ከረዳው እግዚአብሔር ይረዳኛል ብሎ ያምን ነበር። ነገር ግን አንድ መራራ እውነት ዘንግቷል። ቀበሮዎች የሚወጡት በጠላትነት ሳይሆን በወዳጅነት መሆኑ። የቅርብ ጓደኛው አብሮ በልቶ አብሮ የጠጣው ሰው የንግድ ሥራውን በሴራ ሲያፈርሰው ተስፋዬ ቆሞ ማየት ብቻ ነበር የቻለው። በዚያች ቅጽበት ተስፋዬ ሁሉንም አጣ። ቤቱን፣ ንብረቱን፣ ከሁሉም በላይ ደግሞ በሰው ላይ የነበረውን እምነት። ተስፋዬ ለምን ራሱን ብሎ ጠየቀ። እኔ ምን አጠፋው? ለዚህም መልስ አልነበረው። የነበረው ብቸኝነትና ከሰዎች መራቅ ነበር። ተስፋዬ ለካ ጓደኞቹ የወደዱት እሱን ሳይሆን የእጁን ስጦታ ነበር። እሱ ባዶ ሲሆን ሁሉም እንደ ጭጋግ በነው ጠፍተዋል። ትዕይንት 2: ወደ ዱር ጉዞ። ተስፋዬ የሰዎችን ፊት ማየት ሰለቸው። ከአዲስ አበባ ወጣ ብሎ ወደሚገኘው የገጠር መንገድ ወደ አያቶቹ ምድር ተጓዘ። ዓላማው ራሱን ማጥፋት አልነበረም፣ ነገር ግን የቆሰለውን ልቡን የሚደብቅበት ቦታ ፈልጎ ነበር። አንድ ቀን አመሻሽ ላይ ፀሐይ ቀስ በቀስ ወደ ተራራው ስትጠልቅ ተስፋዬ በጫካው ውስጥ ብቻውን ተቀምጦ ነበር። በዚያ ዝምታ ውስጥ ግን አንድ ጥንድ ዓይኖች ሲመለከቱት ተሰማው። ከቁጥቋጦው መሃል ቀይ ቀበሮ በዝግታ ወጣች። ቀበሮዋ እንደ ሌላው እንስሳ አልደነገጠችም። እንዲያውም በኩራትና በብልህነት ተስፋዬን ተመለከተችው። ተስፋዬ ለራሱ እንዲህ አለ፣ ይህች እንስሳ እኮ ናት ተንኮለኛ ተብላ የምትጠራ። ይህች እንስሳ እኮ ናት ሰውን የምታታልለው። ነገር ግን ቀበሮዋን ሲመለከት አንድ ነገር አስተዋለ። ቀበሮዋ በጣም ደካማ ትመስላለች፣ ግን በጣም ንቁ ናት። በዙሪያዋ አዳኝ አሞራዎችና ተኩላዎች ቢኖሩም እሷ ግን በልበ ሙሉነት ትራመዳለች። ትዕይንት 3: የቀበሮው ሚስጥር። ተስፋዬ በዚያች ምሽት እንቅልፍ ባይኑ አልዞረም። የቀበሮዋ እንቅስቃሴ በአእምሮ ተቀረጸ። ለምንድን ነው ቀበሮ በጫካ ውስጥ የማጠፋው የሚል ጥያቄ ተመላለሰ። በነጋታው ተስፋዬ ቀበሮዋን በድጋሚ አገኘ። በዚህ ጊዜ ግን እያደነች ነበር። ቀበሮዋ ከእርሷ እጥፍ የሚበልጥን እንስሳ ለመያዝ ስትሞክር አየ። ጉልበት አልተጠቀመችም።
በረሃብ ብትሰቃይም አልቸኮለችም። መታገስ ነበረባት። ትክክለኛውን ሰዓት ጠበቀች። በመለወጥ ደግሞ አካባቢው ጋር ራሷን አመሳሰለች። ስትራቴጂም ነደፈች። ጠላቷ በሌለበት አቅጣጫ ዞራ መጣች። ከዛ በኋላ ተስፋዬ ራሱን ጠየቀ። እኔ በሕይወቴ እንዲህ አይነት ስትራቴጂ ነበረኝ ወይንስ ዝም ብዬ በስሜት እነዳ ነበር? ተስፋዬ የተገነዘበው ትልቁ ነገር የአመለካከት ለውጥ አስፈላጊ መሆኑን ነው። እሱ በየዋህነት ሰዎችን ሲያምን፣ በደል የደረሰበት ግን እነሱን በአግባቡ ስለማያውቃቸው ነው። ቀበሮዋ ግን አካባቢዋን ጠንቅቃ ታውቃለች። አደጋ የት እንዳለ፣ እድል የት እንዳለ ታውቃለች። ትዕይንት 4 የውስጥ ክደት። ለተስፋዬ ተስፋ አትቁረጥ የሚል ድምፅ በውስጡ አስተጋባ። አሁን ተስፋዬ ማልቀሱን አቆመ። የቀበሮዋ ሕልውና ለሱ ትልቅ ትምህርት ሆነለት። እኔ እስከ ዛሬ የኖርኩት እንደ የዋህ በግ ነበር አለ ተስፋዬ። በጎች ደግሞ ሁልጊዜም የቀበሮች ሲሳይ ናቸው። ካልነቃው፣ ካልተለወጥ ሕይወት ደግማ ትበላኛለች አለ። በዚህ ክፍል ተስፋዬ ራሱን ማሻሻል ጀመረ። የድሮ ስህተቶቹን ዝርዝር አወጣ። ማን አታለለው? ለምን ተታለለ? የትኛው ድክመቱ ነው ለጠላቶቹ በር የከፈተው? ይህ የጥልቅ ምርመራ ጊዜ ነበር። በራስ መተማመን የሚገነባው ከሽንፈት በሚገኝ ትምህርት መሆኑን ተረዳ። ማጠቃለያ፣ ተስፋዬ ገና ጉዞውን ጀምሮ በቀበሮው ጥላ ስር ሆኖ ትልቅ ምስጢር ተምሯል። ጠላትህን ከማጥፋት በፊት ጠላትህ የሚጠቀምበትን ብልሃት እወቅ የሚለውን አባባል ተረድቷል። እናንተ በሕይወታችሁ ስንት ጊዜ ተታላችኋል? ስንት ጊዜ ሰውን አምናችሁ ተጎድታችኋል? አትዘኑ፣ ምክንያቱም ያ ውድቀት ለትልቅ ስኬት መንገድ ነው። ተስፋዬ በአካባቢው ያሉትን ቀበሮች እንዴት ሊያሸንፍ እንደሚችል የመጀመሪያውን እርምጃ ወስዷል። በሚቀጥለው ክፍል ተስፋዬ ወደ ከተማ ሲመለስ አንድ አስደንጋጭ ወጥመድ ይጠብቀው። የከዳው ጓደኛው ሌላ ትልቅ ወጥመድ አዘጋጅቶለት። ተስፋዬ የተማረውን የቀበሮ ጥበብ ተጠቅሞ ይተርፋል ወይስ ዳግመኛ ይወድቃል? የሚቀጥለው ክፍል እንዳያመልጦ አሁኑኑ ሰብስክራይብ ያድርጉ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። የዛሬው ጥያቄ በሕይወታችሁ ትልቁን ትምህርት ያስተማራችሁ ውድቀት ምንድን ነው? ኮሜንት ላይ ጻፉልኝ። ያስታውሱ፣ የአመለካከት ለውጥ ካደረጉ የማይቻል ነገር የለም። በቀጣዩ ክፍል እስክንገናኝ በብልህነትና በንቃት ኑሩ። ቸር ሰንብቱ።